እንኳን ወደ ምናብ አካዳሚ በደህና መጣችሁ ውድ ቤተሰቦቻችን። እንግዲህ ይባላል አሁንም ማጨስን ለመተው የምትችሉበት ቀላሉ ዘዴ የምናቀርብበት ተከታታይ ዝግጅታችንን ቀጥለናል። ባለፈው ቪዲዮ ማጨስ በአይምሮ መበላሸት ምክንያት እንደሚቀጥልና ጭንቀትን፣ ድብርትን፣ ትኩረትንና መዝናናትን እንደማይፈውስ በጥልቀት ተረድተናል። ዛሬ ደግሞ እጅግ አስደሳችና አይምሮን የሚከፍት ክፍል እንሸፍናለን። የዛሬው ቪዲዮ ሱስ በመተዋችን ምንድነው የምናጣው ለሚለው መሰረታዊ ጥያቄ ትክክለኛው መልስ የሚሰጥ ነው። እስከ መጨረሻው እንድትከታተሉኝ ልጠይቃችሁ። ምክንያቱም የምንነጋገረው ዛሬ ማጨስ ማቆም የማይቻል ከባድ ተግባር ሆኖ ከማየት ወደ ነፃነትና ደስታ የሚወስደውን ቁልፍ ነው። ጥምር ሲጋራዎች ከሚለው እንጀምራለን። ጥምር ሲጋራ ማለት ሁለት ሲጋራዎችን በአንድ ጊዜ ማጨስ ማለት አይደለም። ይህ ቃል የሚያመለክተው ቀደም ሲል ያየናቸውን አራት ምክንያቶች ውጥረት፣ መሰላቸት፣ ትኩረት፣ መዝናናት በአንድ ላይ ተደምረው በሚመጡበት ወቅት የምናጨሰውን ሲጋራ ነው። እንደዚህ ያሉት ሲጋራዎች ብዙ ጊዜ ልዩ እንደሆኑ ይሰማናል። ማጨስ ስናቆም በጣም የምንናፍቃቸው መስለው ያስፈራሩናል። ነገር ግን እዚህ ላይ ትልቅ ማታለያ አለ። ጥምር ሲጋራዎች ማለት በአንድ ጊዜ ከአንድ በላይ በሆነ የውስዋስ ምልክት የሚለኮሱ ሲጋራዎች ናቸው። እንደ ምሳሌ መኪና መንዳትን እኔ መኪና እየነዳህ ከሆነ በአንድ ጊዜ ብዙ የውስዋስ ስሜቶች ይሰሙሃል። አንደኛ ጭንቀት ይሰማሃል፣ ማለት አደጋ እንዳያጋጥም ትጠነቀቃለህ። ያ ማለት ትኩረት ማድረግ ደግሞ አለብህ፣ መንገዱን መከታተል እና ድብርት ደግሞ ረጅም ጉዞ ከሆነ መሰላቸት አለ። እነዚህ ሁሉ ምክንያቶች ሲገናኙ የኒኮቲን ጥማት ስሜት የበለጠ ይሰማል። ስለዚህ በተከታታይ ታጨሳለህ። ቼይን ማለት ነው። አንድ ክላሲክ ምሳሌ ልስጥህ፣ የካርታ ጨዋታ። ለምሳሌ ቁማር ከሆነ ትኩረት ያስፈልገዋል። እየተበላ ከሆነ ውጥረት አለው ወይም ጢርጣር ይዟል። አሪፍ ካርድ ካልሳብክ ይደብርሃል። እና ይሄ ሁሉ ደግሞ የተፈጠረው ለመዝናናት ወይም ለጨዋታ ብለህ ገብተህ ነው። በእንደዚህ አይነት ጊዜ አጫሾች ሁሉ ማለት ብዙ የማይፈግሙ አጫሾች ራሱ የሌለ ብዙ ያጨሳሉ። አሽትሪውን በቅጽበት ይሞላል። ነገር ግን አጫሹን ሲጋራው እየገባልህ ነው ወይ ብለህ ብትጠይቀው መልሱ ሙድ ትይዛለህ እንዴ ነው የሚልህ። በማግስቱ ጉሮሮ እንደ ድርቆሽ ደርቆ ሲፍቀው ሲውል ብዙዎች ያኔ ነው ማጨስ ለማቆም የሚወስዱት። ከእንዲህ አይነት ክስተት በኋላ ነው የሚመራቸው ማለት ነው። ከምግብ በኋላ ሆድ ዘጭ ሲል ረሃብህን አስታግሰሃል፣ ዘና የማለት ስሜት ተሰምቷል። ቀጥሎ ግን የኒኮቲን ውስዋስ አለ። ሆድ ሲሞላ ሳምባ ይሻፍዳል ይባል የለ? እሱ ደግሞ ትንሽ ያጨናንቃል። ስለዚህ በመዝናናትና በጭንቀት መሃል ነው ያለው። ስለዚህ ትፈግማለህ። ለየት ያለ ከለር የሰጠ ይመስላል። ለምን ልዩ ይመስሉናል እነዚህ ሲጋራዎች? እነዚህ ሲጋራዎች ልዩ የሚመስሉት ሲጋራው ራሱ ስለሚያስደስት ሳይሆን ወቅቱ ልዩ ስለሆነ ነው። የምናገኘው ብቸኛው ነገር የኒኮቲን ጥማታችንን ማስታገስ ብቻ ነው። በእነዚህ አጋጣሚዎች ላይ የማስወገጃ ህመሙ ስለሚበረታ እፎይታውም ትልቅ ሆኖ ይሰማናል። ነገር ግን አስታውስ፣ ሲጋራው ልዩ አይደለም። ያለ ሲጋራ የሚመጣው ስሜት ነው እንድታጨስ የሚገፋፋ። ከሲጋራ ነፃ ስትሆን እነዚህ ቅጽበቶች የበለጠ ያስደስተዋል፣ ውጥረታቸውም ይቀንሳል። እነዚህ ሲጋራዎች አጭስ አጭስ የሚለንና ለየት ያለ መልእክት የሚደርሰን ባለንበት ሁኔታ ምክንያት ነው። ሲጋራው ለየት ያለ መልእክት ኖሮት ወይ የስፓቱ ሙድ ወይ የስራው አይነት ምናምን ሳይሆን የኛ ሙድ ነው። ሲጋራውን ከፈታ ነው በኋላ ምንም ይሁን ምን ዝግጅቱ ወይ ጭውቴው የበለጠ ይቻመናል። ምክንያቱም ትኩረታችን በሲጋራ ላይ ሳይሆን በጭውቴው ላይ ስለሚሆን ነው። በራስ ላይ የተጫነ ባርነት ወይም ሰልፍ ኢምፖዝድ ስሌቨሪ። ማጨስ ማለት ራስህን በፈቃድህ ማሰር ነው። የሰው ልጆች ባርነትን ለማስወገድ ሲሉ ለዘመናት ሲታገሉ አሳልፈዋል። ነገር ግን አንድ አጫሽ በየቀኑ ራሱን ያስራል። የሚገርመው ሲጋራ በሚያጨስበት ጊዜ አጫሽ ባልሆንኩ ይላል። ሲጋራ ማጨስ በተከለከለበት ጊዜ ደግሞ ለማጨስ ይመኛል። ይህ ማለት አንድም ጊዜ ሙሉ በሙሉ ሊዝናና አይችልም ማለት ነው። የዕለት ተዕለት ባርነቱ በቤተ እምነት ውስጥ ወይም የሆነ ድግስ ላይ ሆነ የምታስበው ስለ ስነ ስርዓቱ ሳይሆን ይህ ዝግጅት መቼ አልቆ ወጥቼ ሲጋራ ባጨስኩ እያልክ ነው። አጫሾች ሲሰበሰቡ ፓካ እየተቀባበሉ አንተ ታጨሳለህ እንካ እየተባባሉ ሲጋራ ይገባበዛሉ። ይህን ሲያደርጉ እኛ እንዴት እድለኞች ነን፣ የማያጨስ ሰው ይህ ምርኩዝ የለችውም ብለው ያስባሉ። እውነታው ግን ምስኪዱ የማያጨሰው ሰው እንዲህ አይነት ምርኩዝ አያስፈልገውም። እሱ ቀድሞ ነው የተረጋጋና ሙሉ ሰው ነው። ሸኖ ትቤ የሚገቡት ለሽንት ሳይሆን ሹልክ ብለው ሲጋራ ለማጨስ ነው። ይህ እኔ ራሴ እንኳን ሳይቀር የምፈጽመው ድርጊት ነበር። በእውነቱም የሚያሳዝን ነው። ዛሬ ይገርምሃል፣ ወደፊት ጭራሽ የከፋ ይሆናል። ዛሬ በህዝብ ቦታዎች አይጨስም፣ ነገ የገዛ መኪና ውስጥ በቤት በሰፈር ማጨስ ይከለከላል። አንድ አጫሽ ወደማይጨስበት ቤት ሲገባ ፍርሃት ይሰማዋል። አሽትሬ ይፈልጋል በአይኑ
ከሌለ ማጨስ እችላለሁ ብሎ ለመጠየቅ ያመነታል። መልሱም ብዙ ጊዜ ባታጨሽ ይሻላል፣ ሽታው አይወጣም የሚል ነው። ይህ በአጫሹ ላይ ከፍተኛ ውርደት ይፈጥራል። ስለዚህ አጫሾች ወደ ውጭ መውጣት አለባቸው። በክረምት በብርድ ውስጥ ቆመው ያጨሳሉ። በፍጥነት ማጨስ አለባቸው ወደ ውስጥ ለመመለስ። ከዛም ወደ ውስጥ ሲገቡ አሁንም የሲጋራ ሽታ ይዞ ነው። ልብሳቸው ይሸታል፣ እጃቸው ይሸታል፣ አፋቸው ይሸታል። እናም ለማጨስ ሲወጡ የነበረውን ጨዋታ ቀጥለው ለማውራት ይሞክራሉ። ነገር ግን ሁሉም ሰው ሽታውን ያውቀዋል። ከማጨስ ነፃ መውጣት ማለት ከዚህ ሁሉ እስራት መላቀቅ ማለት ነው። ህይወትን በሙሉ ልትደሰትበት ትችላለህ። ግማሹ ጊዜን ሲጋራ ሲናፍቅህና ስታጨስ ደግሞ በምን ቀን ነው የተለከፍኩት እያልክ ስትጸጸት አትኖርም። ስለዚህ ይህ የባርነት ስሜት የሚጠፋው አንዴ ማጨስን ካቆመን በኋላ ነው። ከዛ በኋላ ህይወትን ሙሉ በሙሉ ማጣጣም እንጀምራለን። የጠንካራ ፍላጎት ዘዴ ለምን ይሳካል? ዊል ፓወር ሜቶድ። በጣም ለመተው በመፈለግ ብቻ ሱስ ማቆም መሞከር ልክ ትንፋሽን አምቆ ለመያዝ እንደመሞከር ነው። ለጥቂት ጊዜ ትችላለህ፣ ከዚያም ያቅትሃል። አብዛኛው አጫሽ ይህን ዘዴ ይሞክራል፣ እናም አንዳንድ ጊዜ ይሳካል። ለምን? የፈቃደኝነት ዘዴ እንበለው ወይም የጠንካራ ፍላጎት ዘዴ። ግን ይህ ዘዴ እንዴት ይገለጻል የሚለውን እንመልከት። አንድ ቀን ትወስናለህ፣ ከዛሬ ጀምሮ አላጨስም ትልና ሲጋራዎችን ትጥላለህ። ለቤተሰብ ወይ ለጀማው ትነግራቸዋለህ። ቆርጠህ ትወስናለህ። ከዛም የመጀመሪያው ቀን ይመጣል። ውስዋሶች ይጀምራሉ። ትጨነቃለህ፣ ትበሳጫለህ፣ ማተኮር አትችልም። ነገር ግን ትታገላለህ። አንድ ቀን፣ 2 ቀን፣ 3 ቀን ታልፋለህ። ከዛም አንድ ነገር ይከሰታል። ጭንቀት ወይ ድግስ ወይ ጭቅጭቅ፣ ንትርክ ምናምን። እናም አይምሮ ይነግራል አንድ ሲጋራ ብቻ። ከዛም እንደገና አቆማለሁ ይልሃል። እናም ታጨሳለህ፣ ተመልሰህ ትገባለህ። እላፊ ስቃይ። አንዳንዶች መቀነስ ይሞክራሉ፣ በቀን 10 ሲጋራ፣ ከዛም 5። ይህ ግን የከፋ ነው። ለምን? ምክንያቱም አሁን ቀኑን ሙሉ እየተሰቃየህ ነው። እንዴት? ቀጣዩን ሲጋራ እየቆጠርክ ስታጨስ ሲጋራው ይበልጥ ውድ ይሆናል፣ ይበልጥ ያምርሃል። እናም ሲጋራዎች የበለጠ አጓጊ ይሆኑብሃል። ሳታጨስ የምትሰቃይበትና የቆየህበት ጊዜ እየጨመረ ሲሄድ ደስታው ይጨምራል። ይህ ደግሞ ወጥመድ ነው። የፈቃደኝነት ዘዴ ችግሮች። የፈቃደኝነት ዘዴ 3 ዋና ዋና ችግሮች አሉት። አንደኛ፣ አንድ ሰውን ከራሱ ጋር ያጋጨዋል። የራስህ አይምሮ ጠላት ይሆንብሃል። ይህን ጦርነት ማሸነፍ አትችልም። ሁለተኛ፣ ሲጋራዎችን የበለጠ ውድ ያደርጋቸዋል። ሳታጨሱ በሄዳችሁ ቁጥር ሲጋራዎች የበለጠ ያስፈልጓቸዋል። ሶስተኛ፣ አዎንታዊ ለውጦችን አትመለከቱም። የምታዩት ነገር ቢኖር እየተሰቃያችሁ መሆኑን ነው። ስለዚህ ለምን እሰቃያለሁ ትላላችሁ? እውነታው ይህ ነው። ፈቃደኝነት ዘዴ ማለት ከራስ ጋር መዋጋት ነው። እናም ያንን ጦርነት ማሸነፍ አትችልም። መፍትሄው ከራስ ጋር መዋጋት ማቆም ነው። ማጨስ ምንም እንደማይሰጥህ መረዳት፣ ከዛም መዋጋት አያስፈልግም። አንድ ሲጋራ ምንም ጥቅም እንደማይሰጥህ ከተረዳህ ለምን ትዋጋለህ? ቤተሰብ አስታውሱ፣ በዚህ መንገድ በቀላሉ ጠንካራ ፍላጎት ወይም ዊል ፓወር አያስፈልገንም። መረዳት ግን በጣም በጣም ያስፈልገናል። ሱስ የሌለበት አጫሽ የሚባል ውሸት። እኔ ሱስ የሌለበት አጫሽ ነኝ፣ በቀን 5 ሲጋራ ብቻ በፈለኩት ጊዜ ማቆም እችላለሁ የሚሉ ጅላሶች አሉ። ሁላችንም ይህን ስንት ጊዜ ሰምተነዋል እና ምን ያህል ጊዜ እናምናቸዋለን? እውነታው ግን ሌላ ነው። በቀን 5 የሚያጨሱ አጫሾችን ተመልከቱ። በቀን 5 ሲጋራ ብቻ ያጨሳሉ። ግን ይህ ማለት በቀሩት 23 ሰዓታት በየቀኑ እየተሰቃዩ ነው። እያንዳንዱ ሲጋራን ይቆጥራሉ። እያንዳንዷ ሲጋራ ውድ ነገር ነው ለነሱ። ማጨስ ቢችሉ እፎይታው ትልቅ ነው። ግን እያንዳንዱ ሲጋራ ሱሱን ያቆየዋል። ከባድ አጫሽ በቀን 20 ጊዜ ያጨሳል። ግን ለ8 ሰዓታት ብቻ ነው ሳያጨስ የሚቆየው፣ በእንቅልፍ ጊዜ ማለት ነው። 5 በቀን የሚያጨስ አጫሽ ግን ላላጨሰባቸው 23 ሰዓታት ይሰቃያል። ታዲያ ማን ነው በሱሱ የበለጠ የሚሰቃየው? ስለዚህ አትሰክሱም በሏቸው ጀለሶችን። ለምን ሱስ የሌለበት አጫሽ ነኝ ባይ ላይ እንቀናለን? ምክንያቱም እነሱ መቆጣጠር ይችላሉ ብለን ስለምናስብ ነው። እኛ ግን አንችልም። እውነታው ግን ሱስ የሌለበት አጫሽ ነኝ የሚሉት አይቆጣጠሩትም። ሱሱ እነሱን ነው የሚቆጣጠራቸው። ልዩነቱ የሚለኩሱት ሲጋራ ቁጥር ብቻ ነው። አንድ በቀን 5 አጫሽ ሳላጨሽ ሳምንት መቆየት እችላለሁ ይላል። ግን ለምን ይሄን ይናገራል? አጫሽ ያልሆነ ሰው ካሮት ሳልበላ ሳምንት እቆያለሁ አይልም። ማለቱ
ሳምንት ሙሉ ሳላጨስ መቆየት ቻልኩ ማለት ነው። ይህ ማለት እየተሰቃየ ነበር ማለት ነው። የሆነ ታሪክ ልንገራችሁ። ቆይቷል። አንድ ሰው ነበር በ61 ዓመቱ በማጨስ ብዛት የጉሮሮ ካንሰር ተያዘ። አሁን በቀን 5 ሲጋራ ብቻ ማጨስ ነው የሚችለው። ከዛ ካለፈ ጉሮሮ መደፈኑ ነው። የሚሰማውን ሲናገር ሌሊቱን ሙሉ ተኛለሁ፣ ግን አሁን በየሰዓቱ ነቃለሁ ስለ ሲጋራ እያሰብኩ። ስተኛ እንኳን የሲጋራ ዱካክ አለብኝ። የመጀመሪያውን ሲጋራ እስከ 4 ሰዓት ድረስ ማጨስ አልችልም። ጠዋት 11 ሰዓት ከእንቅልፌ እነሳለሁ አልነጋ ብሎኝ። ባለቤቴ 2 ሰዓት ትነሳለች። እኔ ግን በጣም ስለምትወለብ ቤት ውስጥ የለውም፣ በረንዳ ላይ ነኝ ልለኩስ ስል ማለት ነው። በ3 ሰዓት ላይ ሲጋራዬን ማሻሸት እጀምራለሁ። እስከ 4 ሰዓት ድረስ እጠብቃለሁ። ሰዓቱ ሲደርስ እጆቼ ሁላ ይንቀጠቀጣሉ። አልለኮስኩትም እኮ። ከዛም አንድ ፓፍ እስብለታለሁ፣ ወዲያውም እገርዘዋለሁ። ይህም በማድረግ ሲጋራውን 1 ሰዓት ድረስ ላቆየውላ እችላለሁ። ይህ ሰው ባለፈው የቀድሞ ወታደር የነበረ ነው። ከዛ በፊት አትሌት ሁላ ነበር። አሁን ግን በሱስ ተይዟል። በቀን 5 አጫሾች ላይ አትቅኑ። ያስመስላሉ እንጂ እነሱ ሱሱን አይቆጣጠሩትም። ሱሱ ነው የሚቆጣጠራቸው። እያንዳንዱ አጫሽ 5ም ይሁን 50 የሚያጨስ ማቆም ይፈልጋል። ሁለቱም የተሰቃዩ ነው። አንዳቸውም አትደነቁባቸው። ይልቁንም ነፃ ለመሆን ተዘጋጁ። አስታውሱ ቤተሰብ፣ ምንም አይነት አጫሽ ቢሆን ሁሉም በሱስ ተይዟል። ሁሉም ግን ማምለጥ ይችላል። ስለዚህ ምንድነው የማጣው በመተው የሚለውን እንመልከት። ማጨስ ብተው ምን ይጎልብኛል? መልሱ በፍጹም ምንም። አዎ በትክክል ሰምታችሁኛል፣ ምንም። ይህ ምዕራፍ የቀላሉ ዘዴ ቁልፍ ነው። መልሱ በ3 ቃላት ብቻ ይቀመጣል። ምንም ነገር አታጡም። አብሶሉትሊ ነትን። በሌላ አነጋገር ሱስ በመተው ምንድነው የምታጣው ነው ጥያቄው። እንደገና ምንም የምታጣው ነገር የለም። የሆነ የምታጣው ነገር አለ የሚል የፍርሃት ስሜት ካለብህ ይህ ፍርሃት የትልቁ ጭራቅ ውጤት ነው። ማጨስን ለመተው የሚያከብደው ፍርሃት ነው። ፍርሃቱም አንደኛ ደስታችንን ወይም ምርኩዛችንን እንደምናጣት መፍራት፣ ሁለተኛ አንዳንድ አስደሳች ጊዜያት ያለ ሲጋራ እንደማያዝናኑን መፍራት፣ ሶስተኛ ጭንቀትን መቋቋም እንደማንችል መፍራት። ነገር ግን እውነታው ምንድነው? ሲጋራ ክፍተትን ወይም ቮይድን አይሞላም። ክፍተትን የሚፈጥረው ሲጋራው ራሱ ነው። አሁን ይህንን አስቡ። አጫሽ ያልሆነው ሰው ይህን ባዶነት አይሰማውም። ሲጋራ አያስፈልገውም። ህይወቱ ሙሉ ነው። እናንተም እንደዚህ ነበራችሁ ከመጀመራችሁ በፊት። ወደዚያ ሁኔታ መመለስ ትችላላችሁ። ማጨስ ማቆም ማለት አንድ ነገር መተው ሳይሆን ወደ ተፈጥሯዊ ሁኔታ መመለስ ነው። እያገኛችሁት ያላችሁትን ነገር ነፃነትና ጤና፣ ገንዘብ፣ ክብርና ህይወት ነው። ሰውነታችን በዚህ ፕላኔት ላይ ካሉት እጅግ የተራቀቁ ውስብስብ ነገሮች አንዱ ነው። ፈጣሪ የሚሆን ተፈጥሮ ማጨስ እንድንችል ቢያቅድ ኖሮ ጭሱን የሚያጣራ ማጣሪያ ውስጣችን ይገጥምልን ነበር። ነገር ግን አላደረገውም። ይልቁንም ይህንን መርዝ ወደ ውስጥ ስናስገባ ማሳል፣ ማዞር፣ ማቅለሽለሽ የሚመሳሰሉ የማስጠንቀቂያ ምልክቶችን ሰጥቶናል። ይህን የሱስ ጉዳይ ለማስረዳት አንድ አስደናቂ ምሳሌ እንጠቀም። እጅህ ላይ ትንሽዬ ቁስል ለማለት የማያበቃ ትንሽዬ ጭረት ወጣብህ ብለን እናስብ። ቁስሉ ያቃጥላል፣ ያሳክካል ምናምን ማለት የሆነ ህመም ነገር አለው። እናም ዝም ብለህ የሆነ ፋርማሲ ጋር ሄደህ ስታሳየው የሚቀባ መድኃኒት ይሰጥህና ቁስሉን ስትቀባው ወዲያው ቁስሉ ይጠፋና የማቃጠል ስሜቱና ህመሙ ተወክ፣ እፎ ያልክ። ከዛ ከወር በኋላ ድጋሜ ቁስሉ ወጣ። በአሁኑ ሰዓት ሲወጣ ከበፊቱ ልክ ስፋቱና ህመሙ በጥቂት ጨምሮ ነበር። ወዲያው ቅባቱን ፈልገህ ቁስሉን ቀባኸውና አሁንም እፎ ያልክ። ቁስሉ ዳነ ብለህ ላይፍህን ቀጠልክ። ግን ከሳምንት በኋላ እንደገና የቁስሉ ህመም ብሶና ስፋቱ ጨምሮ ወጣብህ። አንተም ቅባቱን ተቀብተህ ቁስሉና ህመሙ በድጋሜ ዳነልህ። አሁንም እፎ ያልክ። ቁስሉ ከዳነልህ በኋላ ተመልሶ ቶሎ ቶሎ ይመጣል። ስፋቱ እየጨመረ ህመሙም እየባሰ ሄዶ በቀን በቀን ከመምጣት አልፎ በየሰዓቱ ቁስሉ ይመጣል። በዛ ላይ ከመስፋቱ ብዛት ሰውነትህን በሙሉ ወርሶታል። የማሳከክና የማቃጠል ህመሙም ከአቅምህ በላይ ሆኖ ያስጨንቅሃል። በየጊዜው ቅባቱን ተቀብተህ ለጊዜው እፎይ ትላለህ። የሰውነትህ ቆዳ በሙሉ ወዲያው በፍጥነት ሲድን ማለት ነው። ወደሆነ ቦታ ለመሄድ ስታስብ ቅባቱን መያዝ አለብህ። ያለዛ ድንገት ቁስሉ ቢወጣብኝ ብለህ ያለ ቅባቱ መንቀሳቀስ እንኳን ትፈራለህ። በሆነ ቀን በአጋጣሚ ስለ ቅባቱ ኦንላይን ላይ ስታነብ ይህ ቅባት እኮ ቁስሉን አያድንም፣ ቁስሉ ከቆዳ ስር እንዲደበቅ ያደርገዋል እንጂ ጭራሽ ቁስሉንም የፈጠረው ቅባቱ ነክቶ ሆኖ ሳታስቡ የሆነ ጊዜ ላይ የሚል ነገር ታያለህ። ታዲያ ምን ይገለጽልሃል? ቁስሉን ለማጥፋት ብቸኛው መንገድ ቅባቱን መጠቀም ማቆም ብቻ ነው። ማጨስም ልክ እንደዚሁ ነው።
ሲጋራ እፈልጋለሁ የሚለው ስሜት የሚፈጠረው በመጀመሪያይቱ ሲጋራ ነው። እያንዳንዱ ተከታታይ ሲጋራ ያንን ስሜት እያስወገደ አይደለም፣ የበለጠ አጠናክሮ ሱሱን እየጨመረው ነው። አንድ ይሄንን ከተረዳህ ማጨስን በማቆምህ የምታጣው ነገር ሳይኖር ፈውስ ይሆናል። ከጨለማ ወጥተህ ብርሃን እንደማየት ነው። ሲጋራ ምንም አይጨምርም፣ ይቀንሳል እንጂ። ምግብን አያጣፍጥም፣ የማጣጣምና የማሽተት ስሜቶችን ይቀንሳል። ማህበራዊ ግንኙነትህን አያሻሽልም፣ ትንፋሽህንና ልብስህን እንደ መተርኮሻ እንዲሸት ያደርጋል። የምታገኛቸው እውነተኛ ትርፎች ጤና፣ ገንዘብ፣ ነፃነት ናቸው። ነፃነት ማለት ከማጨስ ባርነት መውጣት፣ በራስ መተማመንን መመለስ እና ሌሎች ሲያጨሱ እንኳን ልትወሰወስ ይቅርና ጭራሽ ያሳዝኑሃል ማለት ነው። ከሱስ ነፃነት ማለት ይህ ነው። ስለዚህ ጥያቄው ሱስን በመተዌ ምን እያጣው ነው ሳይሆን ምን እያገኘው ነው መሆን አለበት። አስታውሱ ቤተሰብ፣ ምንም የምታጡት ነገር የለም። መጀመሪያውኑ ሁሉንም ነገር አላችሁ። ያ ባዶነት፣ ያ አለመረጋጋት፣ ያ ሲጋራ እፈልጋለሁ የሚለው ስሜት ህመም አይደለም፣ ነፃነት እየመጣ ነው የሚል ነው። ኒኮቲን ከሰውነት እየወጣ ነው ማለት ነው። የመተው ምልክት ምንድን ነው? አካላዊ ህመም ነው? አይደለም። ኒኮቲን ከሰውነት መውጣት ሲጀምር ትንሽ ባዶነት ይሰማሃል፣ ትንሽ አለመረጋጋት፣ ልክ እንደ ትንሽ ረሃብ። ያ ነው፣ ያ ብቻ። አብዛኛው አጫሽ ይህን ስሜት በየቀኑ ይሰማዋል፣ በማያጨስበት ጊዜ ሁሉ ማለት ነው። ግን አያስጨንቀውም፣ ምክንያቱም ሲጋራ ሲጠማው ማጨስ እንደሚችል ያውቃል። አሁን ግን አያጨስም። ስለዚህ ይህ ስሜት የበለጠ ያስተውሏል፣ ይጎላበታል። አስቡት፣ አውሮፕላን ውስጥ 2 ሰዓት ማጨስ አትችልም፣ ትሰቃያለህ። ብዙ ጊዜ አጫሾች አይሰቃዩም። ሲኒማ ውስጥ 2 ሰዓት ማጨስ አትችልም፣ ትሰቃያለህ? አትሰቃይም። ቤተ ክርስቲያን ውስጥ 1 ሰዓት ማጨስ አትችልም፣ ትሰቃያለህ? አትሰቃይም። እንግዲህ ለምን አሁን ትሰቃያለህ? ምክንያቱም አሁን እያዳመጥከው ነው፣ ትጠባበቀዋለህ፣ ትፈራዋለህ። ነገር ግን ስሜቱ ራሱ ከዚህ በፊት ይሰማ የነበረው የውስዋስ ስሜት ነው። ኒኮቲን ከሰውነት ሙሉ በሙሉ ለመውጣት 3 ሳምንት ይወስዳል። ግን ይሄ ማለት 3 ሳምንት መሰቃየት ማለት አይደለም። የመጀመሪያዎቹ ጥቂት ቀናት ስሜቶቹ ትንሽ ይስተዋላሉ፣ ከዛም ይቀንሳል፣ ከዛም ይጠፋል። ነገር ግን በጣም አስፈላጊው ነገር እነዚህ ስሜቶች እንዴት እንደምትተረጉማቸው ነው። እየተሰቃየው ነው ካልክ ትሰቃያለህ። ጭራቁ እየሞተ ነው ብለህ ብታስብ ግን ትደሰታለህ። በእያንዳንዱ ጊዜ ሲጋራ እፈልጋለሁ የሚል ስሜት ሲሰማህ እንዲህ በል፣ አዎ ይህ ነው የመተው ምልክቱ። ጭራቁ እየሞተ ነው፣ እያንዳንዱ ስሜት ወደ ነፃነት የሚወስደኝ እርምጃ ነው በል። ይህ አመለካከት ሁሉንም ነገር ይለውጠዋል። ስቃይ ሳይሆን ድል ይሆናል ማለት ነው። ቤተሰብ፣ የመተው ምልክቶች መጥፎ አይደሉም። እነሱ የነፃነት ምልክቶች ናቸው። ብርህን ስለ መቆጠብ፣ ይህ ክፍል ስለ ገንዘብ ማታለያ ነው የሚያወራው። ብዙ ጊዜ አጫሾች ስለ ገንዘብ ስንጠየቅ አያሳስብም፣ በቀን አመድ ከቼላ ምናምን ብንወጣ ነው፣ ወይስ በገዛ ገንዘቤ ባጨስ ምን ቸገረ እንላለን። ነገር ግን ራስን ማታለል ነው ይሄ። የህይወት ዘመን ወጫችን ቢታይ አሁን ባለው የሴሽ ዋጋ አንዱ 15 ብር ነው ሲባል ነበር። ግን ፓካ 200 ብር ብለን እስኪ ሂሳብ እንስራ። በቀን 200 ብር፣ በወር 6000 ብር፣ በአመት 72000 ብር። የእስካሁኑን ትተን ከዚህ በኋላ 10 ዓመት አጨስክ ማለት 720 ሺህ ብር፣ እሱም ካልጨመረ 20 ዓመት ከሆነ 1.5 ሚሊዮን ታወጣል። በቀን አንድ ፓኬት የሚያጨስ ሰው በህይወት ዘመኑ ስንትና ስንት ሚሊዮን ብር ያወጣል? ይህን ገንዘብ ምን ለማድረግ ነው የሚጠቀመው? ሳምባውን በመርዝና በካንሰር አምጪ ንጥረ ነገሮች ለመሙላት፣ የደም ስሮቹን ለመድፈን እና ራሱን ለማዳከም። እኔ አንድ እምቢ የማትለው ሀሳብ ላቀርብልህ። እሱም ምንድን ነው? አሁን ለእኔ 50 ሺህ ብር ስጠኝና እኔም እስከ ህይወት ፍጻሜ ድረስ ሲጋራ ልግዛልክ። ይህ ማለት በሚሊዮኖች የሚያስወጣህን ነገር በ50 ሺህ ብር ልሸጥልህ ነው ማለት ነው። ገብቷል? ማንም ሰው ይህን ሀሳብ ወዲያውኑ ይቀበሏል። ነገር ግን ይህን ጥያቄ በሺህ ለሚቆጠሩ አጫሾች ብትጠይቅ ሄደ አንድም ሰው ሊቀበሉ አይችልም። ለምን? ምክንያቱም አጫሹ እንኳንስ ለማቆም ስለ ማጨሱ በጥልቀት ማሰብ እንኳን አይፈልግም፣ ያስፈራዋል። ራሱን ማታለሉን ስለሚያውቅ ባልሰማና ባላየ ማለፍን ይመርጣል። የአንዲት ሲጋራ ዋጋ ማጨስ ማቆም ስትወስንና አንዲት ሲጋራ ብቻ ለማጨስ ስትፈተን ይህን አስብ። ይቺ አንዲት ሲጋራ ዋጋዋ በሚሊዮን ናት። ምክንያቱም አንዲት ሲጋራ ወደ ቀጣዩና እድሜ ልክን ወደምታጨሳቸው ሌሎች ሲጋራዎች ትመራሃለች። ይህም ወደ ሙሉ የህይወት ዘመን የሱስ ሰንሰለት ወይም አዙሪት ውስጥ ይከታል።
ስለዚህ የምታጨሳት እያንዳንዷ ሲጋራ የወደፊቱን ሀብትህን ነው የምታቃጥለው። ነገር ግን ትክክለኛውን ዘዴ ወይም ይሄን ቀላሉን ዘዴ ከተጠቀምክ ምንም አይነት ስቃይ አይከተልም። እስካሁን ያየናቸውን ወሳኝ ነጥቦች እንደገና እናስታውሳቸው። አንደኛ፣ ጥምር ሲጋራዎች ልዩ የሚመስሉት ያለንበት ሙድ እንጂ ሲጋራው የተለየ ስለሆነ አይደለም። ሁለተኛ፣ ሱስ ስንተው ምንድነው የማጣው ወይም የሚጎልብኝ ለሚለው መልሱ ምንም አታጣም፣ ምንም አይጎልብህም ነው። ሲጋራ የሚሰጠው ነገር የለም። መተው የሚያስገኘው ትርፍ ነገር ቢኖር ቁጥር ስፍር የሌለው ጤና፣ ገንዘብና ነፃነት፣ ሰላምን ነው። ሶስተኛ፣ በራስ ላይ የተጫነ ባርነት። ሱስ ማለት ሁልጊዜ ጭንቅ ጥብ ነው። ነፃነት ማለት ሙሉ ህይወትን የመደሰት መብትን መመለስ ነው። አራተኛ፣ በሳምንት ብዙ ብር ቆጥባለሁ፣ ገንዘቡ ምንም ላይመስልህ ይችላል። ምክንያቱም ሱስ አይምሮህን አታሎታል። ነገር ግን በዚህ ሁሉ ገንዘብ ራስህን ማቃጠልህን ስታቆም የህይወት ዘመን ሽልማትን መቀበል ትጀምራለህ። ውድ ተመልካቾች፣ ማጨስ ማቆም የሚያስፈራ አይደለም። ስትፈሩት የነበረው ነገር ምንም እንዳልሆነ ስትገነዘቡ ነፃነታችሁ ይጀምራል። የሚቀጥለውን እርምጃ ስለ ጤና፣ ስለ ጉልበት ወይም ኢነርጂ እና ያዝናናኛል፣ ኮንፊደንስ ይሰጠኛል ስለሚለው የመጨረሻ ማታለያ እንነጋገራለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ላይክ በማድረግ አግዙን። ቻናላችንን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ቀጣዩን የነፃነት ጉዞ አብረን እንድንቀጥል ለሌሎችም እንዲረዳቸው ይህንን ቪዲዮ ሼር ማድረግ እንዳትረሱ። ማጨስ ማቆም ቀላል ነው። ምንም የምታጡት ነገር የለም። የምታገኙት ግን ሁሉንም መልካም ነገሮች ነው። እስከሚቀጥለው ቪዲዮ ድረስ ደህና ሁኑ። ከአሁን በኋላ ነፃ ናችሁ።